ይሄ ዲያቆን ኢምራንን ለምን እንደሚፈራው ያልገባችሁ ሰዎች ይሄ ቪዲዮ ወላሂ እንዳያመልጣችሁ፣ የምሬን ነው። ላልገባችሁም ሰዎች ደግሞ ሼር ኮፒ ሊንክ ያደርጋችሁ ለብዙዎች እንድታደርሱልኝ ይፈልጋለሁኝ እና ቪዲዮውን እስከ መጨረሻው ተከታተሉት። በፍቅር ሲዝም ቤት ተገናኝተው ነበርና ሁለቱ ስለ መለኮት ስለ አምላክ እናውራ ሲባል እሱ ስለ ህፃናት ጋብቻ ነበር ማውራት የሚፈልገውና እስኪ ቪዲዮ ልጋብዛችሁ። 3 ደቂቃ ነው። ሼር ኮፒ ሊንክ አድርጉ። ያልገባችሁ ሰዎች እንዲገባችሁ ስለፈለግኩኝ ነውና ለምን እንደሚፈራው ክሊር ያደርግላችኋል። ተመልከቱት። ዲያቆን ሰላም ብያለሁ። ኡስታዝ እንዴት ነህ? ሰላም ነው። ከስንት ጊዜ በኋላ ተገናኘን። ከቪዲዮ መልስ በኋላ አግኝቻለሁ። እንዴት ነህ ወገናችን? ሰላም ነህ? ኦኬ ወገናችን እፎይ፣ ዛሬ ያው ተገናኝተናል በአጋጣሚ። ስለዚህ በአንድ ርዕስ ክርስትናም ላይ እስልምናም ላይ አማካለ ርዕስ እንመርጣለን። እኔ ዛሬ አግኝቻለሁ። ዛሬ ወላሂ አልተውህም እፎይ፣ የትም ብትሄድም አታመልጠኝም። ዛሬ ቆይ ተረጋጋ። ገና ስንጀምር ዛሬ ብዙ ነገሮችን በታች ከማውራታችን በፊት አምላክህና ዲፌንዳክ አንተ የምታመልከውን አምላክ መጽሐፍ ቅዱስ ላይ ያለውን ኢየሱስን ድፍረት አለን ይገባል። መጀመሪያ ለምን ይሄ ድነት ነው። ስለ አምላክ ማወቅ አለብህ። መጀመሪያ ስለ አምላክ ካስተማርኩ በኋላ ቀጥለህ ደግሞ ስለ ፔዶፊሊያ ታወራለህ። ሰዓት ጋብቻ ተጋቡ ድነት ሊሆን አልችልም። ዛት ተጋቡ ለእኔ ምንም የሚፈይደው ነገር የለም። ግን በክርስትና ማሳይሃለሁ። መጀመሪያ ግን ወገናችን ዲያቆን አምላክህን ማወቅ አለብህ። እዚህ መጽሐፍ ላይ ያለውን ኢየሱስህን በደንብ አድርገህ መማር አለብህ። እስልምና ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ናቸው ወይስ ኢየሱስ የሚለው አንተ መጽሐፍ ውስጥ ያለውን ኢየሱስ እናወራለን። አምላክህን አላወራም። ስለ አምላክ ያስወያይን። እኔ ግን ከወገን በታች ነው የፈልገው እያለ ያለ። ኦኬ ያጀማ እንግዲህ ለዚህ ሰውዬ እድል ሰጠው። እድሉ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ናቸው። ስብዕናቸው ምን አይነት ነው? እንዲሁም ደግሞ እዚህ መጽሐፍ ውስጥ ያለው ኢየሱስ ትክክለኛ ነው? አምላክን በደንብ አዳምጥ። አምላክህን አስረዳ። አምላክህን እፎይ፣ አንተ ዲያቆን የምታመልከውን አምላክ ና አስተምር። መጽሐፍ ላይ ያለውን ኢየሱስን ና መልስ ሲባል አይ መጀመሪያ የማወራው ስለ ህፃናት ጋብቻ ነው። የምሬን ነው። መጀመሪያ እኮ አምላክህን ማሳየት አለብህ። በቀራችን የምታመልከው አምላክ ትክክለኛ አይደለም ወገናችን። የምታመልከው አምላክ ትክክለኛ ሰው ነው። ያ ሰውዬ ትክክለኛ ሰው አይደለም። በመጽሐፍ ቅዱስ ውስጥ ያለው ያ ሰውዬ መጽሐፍ ቅዱስ ውስጥ ያለው ትክክለኛ አይደለም። ስለዚህ ወገናችን ምንም መፍራት የለብህም። በአምላክህ ማፈር የለብህም። በአምላኬ ሳታርፍ እዚህ መጽሐፍ ላይ ያለውን ኢየሱስን እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ፣ እሱን ላሳይ። እሱን ከተመለከትን በኋላ የህፃናት ጋብቻ አልኮ ላይ እናወራለን። የፈራኸው አንተ ነው። ገና ስንጀምር ፈርተሃል። ግን ወላሂ አልተውህም። አሁን ወገናችን አልጨረስኩም። አያችኋል። ይሄ ነው እንግዲህ ዲያቆናችሁ ነው። በደንብ ይሄ ነው ዲያቆን ዛሬ ልጅ ወገናችን እኔ እያቋረጥን ማፍራት የለብህም። አውርቼ አልጨረስኩም። መረበሽ የለብህም። አያቸው ይሄ ዳቆናችሁ ይሄ ነው ዳቆናችሁ አምላክ ለሰላ የሚያችል መጀመሪያ ሀሳብ ጨረስኩም ልናገር አቋርጦኛል። አያቸው አይደል? ይሄ ነው በደንብ እፎይ ማለት በደንብ የሚፈራው ለዚህ ነው። በቃ ስለ አምላኩ ማውራት አይችልም። ልጁ ክርስትና ምንም የሚያውቀው ነገር የለም። ምንም ማለት ነው እውቅና ሰው ስላወቀው ነው እንጂ እና ጀለስ ክርስትና ላይ ምንም የሚያውቀው ነገር የለም። ገባችሁ አይደለ? ብዙ ሰው አወቀው ታወቀ እንጂ አዋቂ አይደለም። ጃሂል ነው። ወላሂ ላዚም ጃሂል ማለት ነው። ለዚህ ነው ኢምራንን የሚፈራው። ያልገባችሁ ሰዎች አይ ቲንክ አሁን ላይ ገብቷቸዋል ብዬ አስባለሁ። ቪዲዮ ሼር ኮፒ